አንተ ወይ ማህሌት እባላለሁ። ላመንኩበት ነገር ሁሉ መስዋዕትነትን እከፍላለሁ። ይህ የኔ ታሪክ ነው። ለምን እንደዚህ ያደረግሽ ብላችሁ አትፍረዱብኝ። ነገም እናንተም ብትሆኑ በህይወት እስከኖራችሁ ድረስ ያልጠበቃችሁት ነገር ውስጥ ገብታችሁ ራሳችሁ ልታገኙ ትችላላችሁ። ሰው ላይ ቀድማችሁ ከመፍረዳችሁ በፊት እስቲ በእኔ ህይወት ውስጥ የሆነውን ነገር በጥልቀት ለማየትና ለመረዳት ሞክሩ። ተይዘሻል። እያንዳንዱ ነገር ለመረጃ እየተቀረጸ ነው። ትሰሚያለሽ? እኔና አንቺ እኮ ከባልና ሚስት አልፈን እንደ ህፃናቱ የካርቱን ፊልም ቶም እና ጄሪ መጫወት ከጀመረን ቆየን እኮ። ጄሪ ማርዬ ማርያት በይ። ከማርዬ ውጭ እኮ በሌላ ስም ጠርቼ ካላቅ ማርያት በይ። ትሰሚያለሽ? እኔ እኮ ማርሽ በሆንኩ እንደዚህ በህይወትና በሞት መካከል ላይ ሆኜ እያየሽ ጥለሽኝ ለመውጣት ባልተሰናዳሽ ነበር። ምናልባት እንቅልፍ ወስዶ ከሆነ እንዳረብሽ ብዬ ነው እንጂ አንተ እንደምትለው ቶሚና ጄሪ ሆኖ አይደለም። መቼ የተኛሁትን ነው እንቅልፍ የሚወስደኝ? ሌሊት አልተኛንም። ምናልባት አሁን ሸለብ አድርጎ ከሆነ ብዬ እኮ ነው። ተይ ክሬዲትማ ለመጻፍ አትሞክሪ። ባሏ ታሞባት ስታስታምም እንዳተረች ልባም ሴት እንቅልፏን እንዳጣች ክሬዲት ለመጻፍማ አትሞክሪ። እንቅልፍሽ ስለጥጨው አልነበረም? እንደ ቅዠትሽ ራሱ መቼ ያስተኛል? ጀመረክ ደግሞ እንደው የሆነ እሱንና እንደዚህ አምሮብሽ ወደ ልትሄጂ ነው? ሱቁን አይቼውልም ተብዬ። አሁን በዚህ ሰዓት የኔ ጤንነት ነው የሚያሳስበው? ሱቁ ነው የሚያሳስብሽ? ሱቁ ነው የሚያሳስብሽ? የኔ ጤና ምንም ኖርኩ ሞትኩ ምንም አጠቅምም ነው አምቲ? ሀሳቤን አስጨርሰኝ እስቲ። አልሽ እኮ ተናገርሽ እኮ ሱቁ አልሽ። ለማንኛውም እኔ ማለት የፈለኩት ተናገርሽ እኮ ሱቁ አልሽ እኮ። ትናንትና ሱቁ አልተከፈተም። ዛሬም ባይከፈት ደግሞ ደንበኞቻችንን ማባረር ነው የሚሆነው ብዬ ይበተኗ። ተበተኑ አልተበተኑ ምን ሊፈይዱልኝ ነው? እንደዚህ እንደ ቻይና አንድ ዕቃ ገዝተው ሁለት ዕቃ ለሚያጭበረብሩ ደንበኞችሽ ተበተኑ አልተበተኑ ለእኔ ምን ሊፈይዱልኝ? ለስድብ ሲሆንማ ጤነኛ ትሆናለህ። አደራ ምሕረት ላከልኝ። አተት በጠፋበት ዘመን በተቅማጥ ሞተ ቢባል ለወሬ መቸከር። አደራ ለወሬ ላበሽታም ባይሆን ስለኝ በዚህ ፈውሰኝ። አደራ ፈውስህን አሳይ። ያላንተ ደጋፊ የለኝ። አትተወኝ። ምን አይነት ጣጣ ነው? መንደድ ነው፣ መቃጠል፣ መንጨርጨር ነው። አሁንስ በጣም በዛ። ይሄን መቋቋም አልችልም። ምን ነው ማይ? እስቲ ተይኝ። ያጎትሽ ነው አሳብዶ ሊደርሰው። ለትንሹም ለትልቁም በሽታ ሹሩሩ ካላላችሁ ይላል። ገና ለገና አታመማለሁ ብሎ እኮ መድኃኒት ገዝቶ የሚመጣ ሰው ነው። ትላንትና ነው ማይሆን ምግብ በልቶ ሆዱን ያመመው። አመታት እንደታመመ ሰው እኮ ገና ግን ሰደኝ እያለ ነው ያሳቀቀኛል። እሱ እኮ በሽታ ስለሚፈራ ነው እንዴ? እሱ ገና ለገና በሽታ ይፈራልና እኔ አብሬው ልታመም? ያው ባልና ሚስት አንድ ናቸው ይባል አይደል? ባልና ሚስት አንድ ናቸው ተባለ እንጂ አብረው ይታመማሉ ተባለ? ያው የታደሉትማ አንድ ላይም ካልቀበራችሁን እኮ ነው የሚሉት። እሱን አንቺ ስታገቢ አብረሹ ተቀብረሽ መኖር ትቻለሽ። ይሄ ግን የኛ ትዳር ነው። ደግሞ እኮ ሳልወደው ቀርቼ አይደለም፣ ግን የማላደርገውን ነገር አደርጋለሁ እያልኩ መቀባጠር አልፈልግም። ለማንኛውም በደንብ ተንከባከቢው።
ይሄንም ኦአርኤስ ይጠጣሽ። ወይ ማሂዬ ልትሄጂ እንዳይሆን ስራው ትናንትናም ተዘግቶ ዛሬም ከተዘጋ ደንበኞቻችንን ነው የምናባረረው። እኔ ብቻ ያልኩሽን አድርጊ። ዛሬ በቃ ሰውነት ከበሽታው በላይ በመሄድሽ ነው ሲያብድ የሚለው። እሱ እኮ ሲያማንቺ ነው የሚፈልገው። ቤዛ እምልሽን ስሚኝ። ምንም አልሆነም፣ ምንም አይሆንም። የሚበላ ነገር ካለሽ የትናንትናው ነው ሩስ ስጪው። እንቁላል ነገር ብሰራለት አይሻልም? እንደው ለወጥ ቢልለት በተወደደ እንቁላል ገና ለገና ተሯሩጦ ሽንት ቤት ለሚጥለው ሰርተሽ ብታቀርቢለት እራሱ አይበላውም። ስለዛ እምልሽን ብቻ ስሚኝ። የሆነ ችግር ካለ ደውይልኝ። ባይሆን አሁን ቀሚስ ስጪኝ። ቀሚስ ቶሎ በይ። የማንን? ያንቺን። ወይ ይሄ ለበሽውን ወይ ከውስጥ አምጪልኝ። ለምን እንደሆነ በኋላ አሳይሻለሁ። በዛውም ሻርፕ አምጪ ቶሎ በይ። ገባኝ። እሺ ምነው ፈጣሪ ካልጠፋ በሽታ ወይ ቤዛ አሁን ተነስቼ አለ ቤዛ እስቲ ነይ ውሃ ድፊበት። እንዴ ምንድነው? እንዴ አሁን ሽንት ቤቱን አበላሽቼዋለሁ አድፊበት ብዬሽ ስትወጪ አየሁሽ። መመለስሽን ሳላይ እንደገና ደግሞ ተመልሰሽ ወጣሽ። ወይ እዚህ ቤት ስንት አንቺ ነው ያላችሁት? አንድ እኔ ነኝ። ደግሞ ማን አለ ሌላ? አይደለም። ኧረ በስመ አብ በል ጋሽዬ፣ ይሄ በሽታ ቅርጹን እየቀየረ ነው መሰለኝ። አንቺ እውነትሽን ነው። ይሄ በሽታማ እያሳሳቀ ሊደፋኝ ነው። እነዚህ ቤት ለቤት እየመጡ የሚያክሙ ዶክተሮች አሉ አይደለም? እነሱ ጋር ደውዬ መተው ቢያዩ የተሻለ ነው የሚሆነው። ደግሞ ሀተት ነው ብለው እንዳይወስዱ። ኧረ እና እዚሁ ልበለሻሽ። እንግዲህ አንተ ታውቃለህ። ይህን በሽታ ተማሙቄው ተለማምጄው እዚሁ ሊደፋኝ ነው። እነሱ ጋር ልደውል። ማነው? ዶክተር ታዬ እባላለሁ። ተደውሎልኝ የመጣሁት ዶክተር ታዬ እባላለሁ። ተደውሎልኝ የመጣሁት። ወይ ዶክተርዬ፣ ግባ። ይገርምሃል ዶክተርዬ፣ አንተን ስንጠብቅ እኮ በጉጉት አለን። ጋሼ እንደሆነ ዶክተር ካላየ ከበሽታው ሜዳን አይመስለውም። አይዞሽ፣ በደንብ ነው የማክማቸው። የሚገርምሽ እኔ ያከምኳቸው ይቅርና በአጠገባቸው ያልኳቸው በሽተኞች ወዲያ ፈውስ ያገኛሉ። ስለዚህ ምንም አትጠራጠሪ። እኔ አይደለሁም በሽተኛ እንጂ በዚህ ቅስቀሳ ወሬ ከበሽታ ይድኜ ነበር። ማንኛውም በሽተኛ ይታሉ። አረ ሽንት ቤት ነው ያለው። ይሄው ከትናንት ጀምሮ እኮ ቤቱ አድርጎታል። ከዛ አይወጣም። እና እዛ ላክማቸው ነው። አረ ጠራዋለሁ። ና ግባ ዶክተርዬ፣ ግባ። ጋሼ ይሄማ የጫነ ነው። እኔም ጤኜ ነው የምወጣው ዛሬ። ወይ ዶክተር የመጣ ኖረን በዝጌር ኧረ በዝጌር እንኳን ደህና መጣ ዶክተር። እንኳን ደህና ቆየኸኝ። አይ አትያዝ ዶክተር፣
ሰው ጤናን ያቀላል። አትያዝ። ዶክተር ነህ አይደል? ታዲያስ ለዚያውም እውቁ ዶክተር ታዬ። እንዲሁ አለባበስን ሳየው የልኳንዳ ቤት ሰራተኛ መሰልክ። እናንተ በቀንጭ እንደዚህ ቦርጭ ወፈርክ እኮ ዶክተር። ጤናህን ጠብቅ፣ ቀንስ፣ አመጋገብን አስተካክል። የሚገርም በየቀኑ የተለያየ ህመምተኛ ጋር ነው የምውለው። ግማሹ ይሞታል፣ ግማሹ ይድናል። ያ ጭንቀት ወደ እኛ ይገባና በተለይ ወደ እኔ ይገባና እንቅልፍ ያሳጣኛል። ጭንቀቱ እኮ በላውን እንቅልፍ በአይኔም ሳይዞር ነው ያደረው። ከመጣ አይቀር ቶሎ ብለህ እስኪ ወደ ህክምናው ግባ። ቤዛ እስቲ እባክሽ የትፍሩት ሂጂና 2 ኪሎ ብርቱካን ውሃ ያለው ደህና ለበሽተኛ ነው ብለሽ ይዘሽልኝ ነይ። ህክምና እንጀምር ዶክተር። እሺ በጣም ጥሩ። እንግዲህ ህክምናውን ለመጀመር አንዳንድ ጥያቄዎችን እጠይቃለሁ። እሺ ሳትጨነቅ ቀስ ብለህ መልስልኝ። እሺ ዶክተር። እንዲያው የድካም ስሜት አልፎ አልፎም ደግሞ የጭንቀት ብረር የሚል ስሜት ይሰማሃል? አለኝ ዶክተር። ብርር ጥፋ የሚለኝ በሽታ ነው ያዘኝ። ያው መነሻው ምንድን ነው? ሚስቴ ናት ዶክተር። ይኸውልህ በውበቷ ከንፌ ወደ ሆንኩትን ቆንጆ ተመልከታት። ቆይ ወዴት ነው የምትሄጂው? አሳልፌ ልሄድበት። ምንድን ነው ጥፋቴ? እኔ እናንተ መቼ ልንባባች? የሚታረም ነገር ካለ ንገሪኝ። የት ነው የምትሄጂው? ጥለሽኝ አትሄጂ። መች ታርመክ ነው? መች ታርመህ ነው የሚታረም ነገር ነው? አሁን አሳልፌ ዞር በል። እባክሽ አትሄጂ። ለበሽታ የዳረገችን ይችላል። ኧረ እባክህ ቆይ እስኪ። ቆንጆ ነበር። ምን አይነት አጋጣሚ ነው? ራሷ ናት ማየኔ ፍቅር፣ የልቤ ንግስት። ደስታዬን ለካ አንተ ነው የነጠቀኝ። እሷ ነች የበሽታ መንስኤ። ምነው ዶክተር ፈዘዝክሳ? አይ እንዲሁ ነው። ውበቷ ያፈዛል አይደል? በጣም ያፈዛል። እኔም ፈዝጄ ነው ገደል የገባሁት። ምን እያሰብኩ እንደሆነ ታውቃለህ? ለዚች አይነት ቆንጆ እንኳን መታመን ለመሺ ዘመን አታብድ። ኧረ ተው ዶክተር ተው። በሰው ቁስል እንጨት ስደድ አይሆንብህ። ተው። ኧረ ተው ዶክተር ተው፣ ይቅርብኝ ተው። ከመርፌ ውስጥ ህመሙ ይሻለኛል። ከህመሙ ጋር ተስማምቼ ነው። ያስቆይ። ተው ዶክተር፣ እኔ መርፌ አልወድም። ተው እንዴ ተው፣ እኔ መርፌ አልወድም። ተው ባይሆን ክኒን ካለ ሽሮፕ ካለ ይሁን። እሺ መርፌ ግን እኔ መርፌ በጣም ነው የምጠላው ዶክተር። የኔ ገባ ጠላት እንዴት መግደል እንዳለብኝ ዘላለም ሳጥና ነው የኖርኩት። አንተ ሰውዬ አትሄጂም። እኔ ላፈቅርህም እንደ ባልነት ልቀበልህም አልቻልኩም። በቃ ተወኝ፣ ዞር በልልኝ ወደዛ። እሺ ወይ ልዘጋጅ። ነገ ና ዶክተር ና። አክምልሽ ላድነው እኮ ነው የመጣሁት። ምንድን ነው የወጋው? ምንም እኮ አልሆነም። በደንብ ነው ያከምኩልሽ። አሁንም እየተከታተልከኝ ነው? አሁንም ህይወቴን ለማበላሸት እየተከታተልከኝ ነው? ይኸውልሽ ይሄ ቤት ያንቺ መሆኑ እሱም ደግሞ ባልሽ መሆኑ ሳላውቅ ነው የመጣሁት። ማላፈቅርህ ታውቃለህ። አንተን ትቼ የማፈቅረውን እንዳገባሁ ታውቃለህ። ስለዚህ ህይወቴን ለማበላሸት ነው የመጣው። ማሂ አንድ ሀቅ ልንገርሽ፣ እስካሁን ማፈቅርሻለሁ። ስለዚህ ልትበቀለኝ ነው የመጣው። እባክሽ ልትበቀለኝ፣ ህይወቴን ልታበላሽ ነው የመጣው። አላበላሽም። ቼክ አድርጊው። ትዘባረቃለች።